የ12 ተፈታኞች እንዴት ነው ዝግጅታቸው? እንዲሁም ደግሞ እንግዲህ ምን ያህል እናልፋለን ብለው ያስባሉ ብለን እንጠይቃቸዋለን ማለት ነው። አብራችሁ ቆዩ። ስምም አልበል እየው ታደሰ እባላለሁ። እንዴት ነው የዘንድሮ የ12 ጥናት ዝግጅት? አሪፍ ነው። እያጠናን ነው። እሺ ዘንድሮ እንዴት ነው ቴስቱ? እንዴት ነው የሚከብድ ይመስላል? የሚቀል ይመስላል? እንዴት ነው ታስበው? ሪሌቲቭሊ ከሌሎቹ አመታቶች የሚቀል ይመስለኛል በዚህ አመት ነው ለምናቀር። እንዴት አልክ ግን እንደዚህ? አዲሱ ካሪኩለምም ካየነው ቀላል ነው። ቀለል ነገር ይላል ከኦልድ ካሪኩለም እና ይቀላል ብዬም አስባለሁ። ደግሞ ፖርሽኖቹን ቀንሷል በዚህ አመት የ10 እና 11 ፖርሽኖቹ ስለቀነሱ ዲሼር ቀለል ይላል ብዬ አስባለሁ። እንግዲህ ሰው ዘንድሮ እንግዲህ የምታልፍ ይመስላል ማለት ነው። እንግዲህ ይሄ ልጅ እንግዲህ አፈላልገንም ቢሆን ከፈተና በኋላ እኛ ጊዜ የነበረውንና የ12 ፈተናና ዘንድሮን እንግዲህ እሱ እንዳለ እንግዲህ በጣም ቀለል አድርጎ ነው የነገረን። ለዛን ቢሆን አይዊሽ